አሁን እንደ እውነት እንነጋገር ከተባለ በተለይ በየሶሻል ሚዲያው እየወጣችሁ የምትሳደቡ ሰዎች እንዴት ነው በሐሳብ መርታት በሐሳብ ማሸነፍ ማትችሉት? እኔ ብዙ ኮመንቶችን አነባለሁ። ለምሳሌ የአርሰናል ደጋፊዎች በአዲስ አበባ ስቴዲየም ዘገባውን የአዲስ ሚዲያ ኔትወርክ የሰራውን ዘገባ አይቼ ኮሜንቶቹ በጣም ያሳዝኑ ናቸው። እነዚህ ሰዎች የማንቸስተር ደጋፊዎች ናቸው፣ የሌላ ቡድን ደጋፊዎች ናቸው፣ የሚታወቅ ነገር የለም። ነገር ግን እንዴት ነው ሰው ለባዳ እንዴት ነው የቤትህን ጓዳ ለባዳ አሳልፈ የምትሰጠው? ይሄን ኮመንት በእርግጠኝነት ግብጾች ያነቡታል። በነገራችን ላይ አንድ መረጃ አለ። በግብጾች ቤተ መንግስት ከፍተኛ የሆነ ደስታና ለቀጣይ ደግሞ ለሌላ ኦፕሬሽን ከባድ ስራዎች እየተሰሩ ነው ያሉት። በአርሲ በደረሰው በወገኖቻችን ላይ የደረሰውን ጥቃት አውግዘናል። ከፍተኛ የሆነ የህዝቡ ስሜት የነካ ጉዳይ ሆኗል። እንዴት ነው ለቀጣይ ወደ ተሻለ ግጭት በሰላም እንዳይኖር ይሄ ምስኪን ህዝብ የበለጠ ሙስሊሙን ከክርስቲያኑ ጋር ለማጋጨት ታላቁን አማራ ከታላቁ ኦሮሞ ጋር ለማጋጨት እየተጠነሰሰልን ያለውን ድግስ መንቃት ያስፈልጋል። ኮሜንቶቹ ላይ ከባባድ የሆኑ መልሶችን ነው እየተጻፉ ያሉት። እርግጥ ነው በአማርኛ የሚጽፉ የተለያየ ሀገር ዜጎች ከኢትዮጵያ የምንጊዜም ጠላቶች ምንጊዜም መቼም ማለት ነው የማይፋቱን ጠላቶቻችን ክፍያ የተከፈላቸው ቁጭ ብለው ይሄንን ነገር እያጧጧዙ የሚጽፉ አሉ። ይሄንን መንቃት አለብን። ወደ እርቅ ወደ መወያየት መምጣት አለብን። ሞትን በሞት እኛ ለመመለስ ምንም አቅም የለንም። ክርስትናም እስልምናም የሚያስተምረው ሰላምን ነው። ተገዳደሉ ብሎ ነገር የለም። ተገዳድሎ ጽድቅ የለም። ተገዳድሎ አገር ሰላም አይሆንም። እነሱ ለደገሱልን የሞት ጥላ በዛ ውስጥ መታቀፍ የለብንም። ኢትዮጵያውያን መንቃት አለብን። ወጣቱ መንቃት አለብን። እኛ በዚህ ሰዓት አገራችንን አጽንተን መሄድ ነው ያለብን። ኢትዮጵያን ዙሪያዋን ከበው አሁን እንደምታዩት በትግራይ ክልል